በፕሮግረስ ላይ ያሉ ቤቶችን መግዛት ካሽ ከፍለን ያዋጣል ወይስ አሁን ሬዲሜድ የሆነ ቤት በካሽ ገዝተን ማከራየት ያዋጣል? ካሽ ላላችሁ ሰዎች ምን አይነት ቤት ልግዛ የሚለውን ወይም ደግሞ እንደ ኢንቨስትመንት የትኛው ላይ ኢንቨስት ላድርግ የሚለውን ነው ኮምፔር የምናደርገው። የሚያወጣነው አጠቃላይ ወጪ 15 ሚሊዮን 500 ሺህ ብር ነው የሚሆነው። የምንሸጠው ደግሞ ከ3 ዓመት በኋላ ብንሸጠው እንኳን 32 ሚሊዮን ብር ድረስ መሸጥ እንችላለን። ስለዚህ በዚህ መሃል 16 ሚሊዮን ብር ትራንዛክሽን አለን ማለት ነው። ኢንቨስትመንት እንግዲህ ትልቁ አድቫንቴጅ እንደዚህ አይነት ብሮችን ጀነሬት ማድረግ መቻሉ ነው። አንድ ኢንቨስትመንት ጥሩ ነው የምንለው ማለት ነው። ሰላም ክቡራንና ክቡራት የቻናላችን ተከታታዮች እንደምን አላችሁ? እንደምን ቆያችሁ? እንደተለመደው ሳምንቱን ጠብቀን ዛሬ ወደ እናንተ መጥተናል። በተለየ ርዕስ ዛሬም መጥተናል። ቻናላችን ቤተኛውም ነው። እኔ ያለኸኝ ይባላል። ቻናላችን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ እንግዲህ አፓርትመንቶችን ስንገዛ በምን አይነት መንገድ ነው የሚለውን እንግዲህ አብዛኞቹን ደንበኞችን እይታ ከሰበሰብነው አንጻር እንግዲህ ዲቴል ለማየት እንሞክራለን። ቤቶች ላይ እንግዲህ ኢንቨስት ስናደርግ ለሁለት አይነት ዓላማ ነው ብዬ አስባለሁ። የመጀመሪያው ጀስት ኢንቨስትመንት ሆኖ ራሱን ሪተርን አድርጎ እንዲመልስ አስበን የምንገዛበት አንዱ አማራጭ ነው። ከዛ ውጭ ደግሞ ለመኖሪያ ተቸግረን ወይም ቤተሰቦቻችን ሊሆን ይችላል ለማኖር ያለቀ ሬዲሜድ የሆነ ቤት እንገዛለን ካሽ አውጥተን ማለት ነው። ስለዚህ ዛሬም በምሳሌ እያነሳን እንወያያለን። ምን አይነት ኢንቨስትመንት ትክክለኛ አማራጭ ነው የሚለውን በደንብ ለማየት እንሞክራለን። በፕሮግረስ ላይ ያሉ ቤቶች ላይ እንግዲህ እንደምናውቀው ከ2 ዓመት እስከ 3 ዓመት ባለው ሬንጅ ውስጥ የሚደርሱ ቤቶች አሉ። እነሱ ላይ ኢንቨስት ማድረግ አንዱ ኦፕሽን ነው። ከዛ ውጭ ደግሞ ግንባታቸው ያለቁ ቤቶችን ወዲያው የሚገባባቸው ወይም ደግሞ በሰሚ ፊኒሽ ተገንብተው ያለቁ ፊኒሽንጉን እኛ ሰርተን የምንረከበው ቤት አይነት አማራጭ አለ ማለት ነው። ስለዚህ ዛሬ እንግዲህ በዛሬው ቪዲዮችን የምናየው ሁለቱን ኮምፔር እያደረግን እናያለን። የትኛው ኢንቨስትመንት ነው የሚያዋጣው የሚለውን ካሽ ለያዘ ሰው የትኛው ኢንቨስትመንት ያዋጣል ወይም ደግሞ እንደ ኢንቨስትመንት የትኛው አትራፊ ነው የሚለውን ነው የምናየው። ምክንያቱም ኢንቨስትመንት ስንል እንግዲህ አንድ ሰው ኢንቨስት ለማድረግ ሲያስብ ታይሙን ሊሆን ይችላል፣ ገንዘቡን ሊሆን ይችላል፣ እንዲሁም የተለያዩ ሪሶርሶችን ኢንቨስት ሊያደርግ ይችላል። ኢንቨስትመንት ትልቁ ሀሳቡ አሁን ኢንቨስት ያደረግነው ገንዘብ ወይም ጊዜ ወደፊት ጊዜውን ጠብቆ ደግሞ በምን አይነት መንገድ ይክሰናል የሚለውን ቁጥር ሰርተን እንግዲህ አትራፊ የሚሆንበትን መንገድ መፈለግ ማለት ነው። ስለዚህ ዛሬ የተገነባ ቤት ወይም ደግሞ በፕሮግረስ ልግዛ የሚል ሀሳብ ላላችሁ ሰዎች ትክክለኛ ቪዲዮ ነው ብዬ አስባለሁ። በደንብ ተከታተሉ። እንግዲህ ምሳሌ አንስተን ነው ዛሬ ለማየት የምንሞክረው። ካሽ ላላችሁ ሰዎች ምን አይነት ቤት ልግዛ የሚለውን ወይም ደግሞ እንደ ኢንቨስትመንት የትኛው ላይ ኢንቨስት ላድርግ የሚለውን ነው ኮምፔር የምናደርገው። በፕሮግረስ ላይ ያሉ ቤቶችን መግዛት ካሽ ከፍለን ያዋጣል ወይስ አሁን ሬዲሜድ የሆነ ቤት በካሽ ገዝተን ማከራየት ያዋጣል የምንሞክረው። እንደ ኢንቨስትመንት እንግዲህ እኔም የማያቸው በፕሮግረስ ላይ ያሉ ቤቶችን በካሽ መግዛት አዋጭ ነው ብዬ አስባለሁ። ለምን ለምትሉም ቀጣይ ማብራሪያዎችን ቁጥሮችን ስለምናይ ቁጥሮች እንግዲህ እውነታውን ነው የሚናገሩት፣ እሱን እናያለን። በካሽ የምንገዛው ቤት ደግሞ ከሆነ አሁን አስገዳጅ ነገር ስላለብን ሊሆን ይችላል የምንገዛው። ግዴታ በካሽ መግዛት ያለባቸው ያለቀ ቤት ከሆነ ደግሞ ለመኖሪያ የምትፈልጉት ሰዎች ደግሞ እሱ ምንም አይነት ጥያቄ ውስጥ የሚገባ አይደለም፣ ትክክለኛ መንገድ ነው፣ ግዴታ አስገዳጅ ሁኔታ ነው ማለት ነው። እሱን በእንደዛው እንተውና የፕሮግረስ ላይ ያሉ ቤቶችን በካሽ መግዛት እንዴት ነው አዋጭ የሚሆነው የሚለውን ነው በዝርዝር የምናየው። እንደ ምሳሌ የምንወስደው እንግዲህ አንድ ከተማ ውስጥ ካሉ አንድ ሪል ስቴት ፒክ አድርገን የእሱን ቤቶችን እና ካሬዎቹን ባለው ዋጋ እና ዲስካውንት ፓኬጆችን አድርገን እንዴት ነው አዋጭ የሚሆነው የሚለውን በቁጥር እያየን እናወራለን ማለት ነው። በ25 ሚሊዮን ብር የሚሸጡ ቤቶች አሁን ላይ መሀል ከተማ የምንለው ወይም ሴንተር ብለን ቦሌን እናንሳና ቦሌ አካባቢ ላይ አሁን በፉል ፊኒሽንግ ያለቁ ቤቶች አሁን ወዲያው የሚገባባቸው ቤቶች ሚኒመም ከ25 ሚሊዮን ብር ጀምሮ እስከ 38 ሚሊዮን ብር ባለው ሬንጅ ውስጥ ነው እየተሸጡ ያሉት። ያ ማለት እንደ አካባቢያቸው ቤቱ በዚህ ሬንጅ ውስጥ እየተሸጠ ነው ማለት ነው። ወይም ደግሞ ሙሉ አሁን ይህ ቦሌን ሴንተር አድርጌ ባለ 3 መኝታ ቤት ሳምፕል ወስጄ ነው እያዩ ያለሁት ማለት ነው። ስለዚህ ከ25 ሚሊዮን እስከ 38 ሚሊዮን ባለው ውስጥ እየተሸጠ ነው። እንደዚህ አይነት ቤት ሬዲሜድ የሆነ ያለቀውን ገዝተን ሌትሳይ በ25 ሚሊዮን ብር ገዛን እንበልና ይሄ ቤት አቨሬጁን እንውሰድና በ200 ሺህ ብር ይከራያል፣ ወይም አሁን እየተከራየ ነው። ሚኒመም 200 ሺህ ይከራያል ቦሌ ላይ ማለት ነው፣ ባለ 3 መኝታ ቤት። 200 ሺህ ብር በወር አከራይተን በአመት ውስጥ 2.4 እናገኛለን፣ በአንድ አመት ውስጥ ማለት ነው። በ3 ዓመት ከዛኛው ጋር ኮምፔር ለማድረግ እንዲመቸን ከፕሮግረሱ ጋር በ3 ዓመት ያለውን ኢንካም እንይና በ3 ዓመት አጠቃላይ እንግዲህ 7 ሚሊዮን 200 ሺህ ብር ግሮዝ የሆነ ኢንካም ጀነሬት ያደርጋል ይሄ ቤት በ25 ሚሊዮን ብር ገዝተ ነው እስከ 3 ዓመት ድረስ 7 ሚሊዮን 200 ሺህ ብር
ጀነሬት ያደርጋል ማለት ነው። ይሄ ግሮዝ ነው። ከዚህ ላይ ፕሮፐርቲ ታክስ፣ የፕሮፐርቲ ማኔጅመንት እያልን የምንቀንሳቸው አሉ። 1 ሚሊዮን እንኳን ብንቀንሰው ቢያወጣ በ3 ዓመት ውስጥ 6 ሚሊዮን 200 ሺህ ብር ኔት ኢንካም ያመጣል ማለት ነው በ3 ዓመት ውስጥ። ይሄ አንዱን ኦፈር እንያዘውና ከዛኛው ጋር ኮምፔር ለማድረግ እንሞክራለን ማለት ነው። ወደ ፕሮግረስ ላይ ያሉ ቤቶች በተመሳሳይ ቦታ እዛው ኤሪያ ቦሌ ላይ አሁን በፕሮግረስ ላይ ያሉ ቤቶችን ቦሌ ዙሪያ ላይ ያሉትን ቤቶች ሌትሳይ አንዱን 155 ካሬ ሜትር ብናይ ለምሳሌ 155 ካሬ ሜትር አሁን በፕሮግረስ ያለ ቤት በካሽ ብንገዛ በካሽ ሲንገዛ አንደኛ እንደዚህ አይነት ቤቶች ላይ ከ25% ጀምሮ እስከ 35 እስከ 40% ዲስካውንት እናገኛለን። ምክንያቱም ብራችንን ቀድመን ነው የምንከፍለው። ያ ማለት ካምፓኒው ብሩን ይሰራበታል። ስለዚህ ከካምፓኒው 30% አቨሬጅ 30% ኤክስፔክት እናደርጋለን ዲስካውንት። 30% ኦፍ አድርጎልን በካሽ ብንገዛ ይሄንን ቤት እስከ 3 ዓመት ውስጥ ከ3 ዓመት ላይ ስንረከበው ምን ያክል ኢንካም እና ምን ያክል ትርፍ አለው የሚለውን በደንብ እናያለን ማለት ነው። እንደ ምሳሌ እንግዲህ ሁዳ ኢንጂነሪንግ እየገነባ ያለው አፓርትመንት አለ ቦሌ ዙሪያ ማለት ነው። የእሱ ላይ ያሉትን ቤቶች እናያለን። 155 ካሬ ሜትር ባለ 3 መኝታ ቤቶች አሉ። ባለ 2 መኝታ ቤት ደግሞ በ105 የካሬ ሜትር አማራጭ አለ። ስለዚህ ሁለቱን እንደ ሳምፕል እናያቸዋለን። ምክንያቱም ሁዳ ኢንጂነሪንግን የመረጥኩበት ምክንያት አለ። በግንባታ ፍጥነት በደንብ እየሰራ ያለ ካምፓኒ ስለሆነ አሁን የምንላቸውን ፓራሜትሮችን የምናወዳደርበትን መንገድ በትክክለኛ መንገድ የሚያስኬድልን አንዱ ወይ ስለሆነ፣ ምክንያቱም እነዚህ ነገሮች ስናወዳድር ካምፓኒ ካምፓኒ ፕሮፋይል የመጀመሪያው ኢሹ ስለሆነ ቀጥሎ ደግሞ ሎኬሽን ነው የሚሆነው። ከዛ በተጨማሪ ደግሞ ፕሮጀክት ማኔጅመንቱን በደንብ አይተን በስኬጁል መሰረት የሚገነባው ከሆነ ነው አሁን ሁለቱን ኮምፔር ለማድረግ የሚመቸን ማለት ነው። ስለዚህ በፕሮግረስ ላይ ካሉት ቤቶች 155 ካሬው እንደምሳሌ እንውሰድና ባለ 3 መኝታ ቤት አሁን ላይ በሰሚ ፊኒሽ 19 ሚሊዮን ብር ይሸጣል። እስከ 3 ዓመት በኢንስቶልመንት የምንከፍለው ማለት ነው። እዚህ ላይ እንግዲህ የሁዳ ሪል ስቴትን ነው እንግዲህ አሁን እያየን ያለ ነው። እዚህ ላይ በካሽ ብንገዛው ይሄንን ቤት 155 ካሬው ባለ 3 መኝታውን አጠቃላይ ፔመንቱ ወደ 12 ሚሊዮን 500 ሺህ ብር ይመጣል ማለት ነው። ያ ማለት 35%ቱን ካምፓኒው ኦፍ ቢያደርግልን 12 ሚሊዮን 500 ሺህ ብር ካሹ ይመጣል። ይሄ እስከ 3 ዓመት ምንም ነገር ሳይጨምርብን ቤቱን የምንጠብቅበት ጊዜ ነው የሚሆነው ማለት ነው። ስለዚህ ከ3 ዓመት በኋላ ይህንን ቤት ተረከብን እንበል በሰሚ ፊኒሺንግ ለፊኒሺንግ 3 ሚሊዮን አራውንድ 3 ሚሊዮን ብናወጣበት አጠቃላይ 15 ሚሊዮን ብር 15 ሚሊዮን 500 ሺህ አካባቢ ይመጣል። ይሄ ቶታል ቤታችን ላይ ያወጣነው ወጪ ነው የሚሆነው ማለት ነው። ከዛ በኋላ ያለውን እንግዲህ ቅድም እንዳልነው አሁን 155 ካሬ ሙሉ ከሰከንድ ማርኬቱ 25 ሚሊዮን ብር ነው እየተሸጠ ያለው። አሁን ላይ ከሰከንድ ማርኬቱ ላይ ቦሌ ላይ እንግዲህ 155 ካሬዎች እስከ 25 ሚሊዮን ብር ነው እየተሸጠ ያሉት ከሰከንድ ማርኬቱ ላይ ማለት ነው። ይህንን ቤት ከ3 ዓመት በኋላ ለምሳሌ አሁን በ125 ሺህ ብንል በሰሚ ፊኒሽ እየገዛን ያለ ነው። ምክንያቱም ቦሌ አካባቢ እንግዲህ ከ120 ሺህ ጀምሮ እስከ 170 ሺህ በሰሚ ፊኒሽ ይሸጣሉ። ለዚህ 125 ሺህ ብር ቢሆን አሁን እየገዛን ያለ ነው የሁዳን እያየን ስለሆነ ማለት ነው። በ125 ሺህ ቢሆን የገዛ ነው በሰሚ ፊኒሽንግ ዘንድ መጨረሻ ላይ 3 ሚሊዮን ብር ለፊኒሽንግ አውጥተናል። አጠቃላይ 15 ሚሊዮን 500 ሺህ ብር ብናወጣበት እዚህ ቤት ላይ ያኔ ከ3 ዓመት በኋላ ያለው ፐርካሬ ዋጋ ቢያንስ ሚኒመም 180 190 ሺህ እስከ 200 ሺህ ባለው ሚኒመም ኤክስፔክት እናደርጋለን። ምክንያቱም አሁን ላይ ያለው የሰከንድ ማርኬቱ ዋጋ ከ180 ሺህ እስከ 200 ሺህ ነው። አሁን ባለው እንኳን ብንሰራው እስከ 3 ዓመት ድረስ ባለው ይሄ ቤት 155 ካሬው አጠቃላይ ከ28 ሚሊዮን እስከ 32 ሚሊዮን ባለው ውስጥ ይሸጣል ማለት ነው። ፊኒሺንጉን ጨርሰ ነው መልሰን እንሽጥ ብንል እስከ 32 ሚሊዮን ብር ባለው መሸጥ እንችላለን። እኛ ወጣነው አጠቃላይ ወጪ 15 ሚሊዮን 500 ሺህ ብር ነው የሚሆነው። የምንሸጠው ደግሞ ከ3 ዓመት በኋላ ብንሸጠው እንኳን 32 ሚሊዮን ብር ድረስ መሸጥ እንችላለን። ስለዚህ በዚህ መሃል 16 ሚሊዮን ብር ትራንዛክሽን አለን ማለት ነው። ከ16 ሚሊዮን እስከ 17 ሚሊዮን ባለው ውስጥ ኔት ወርዝ ማግኘት እንችላለን። ኢንቨስትመንት እንግዲህ ትልቁ አድቫንቴጅ እንደዚህ አይነት ብሮችን ጀነሬት ማድረግ መቻሉ ነው። አንድ ኢንቨስትመንት ጥሩ ነው የምንለው ማለት ነው። ስለዚህ ግዴታ ሆኖብን ያለቀ ቤት መግዛት ካለብን እንዳልኳቸው ያለቁ ቤቶችን እኛም እየዞርን ወደ እናንተ እናደርሳለን። ምን አይነት አፓርትመንቶች አሉ የሚለውን ከዚህ በፊትም የሰራናቸው ቪዲዮዎች አሉ፣ እነሱን ማየት ትችላላችሁ። እንደዛ አስገዳጅ የሆነባችሁ እንደዛ አይነት ቤቶችን አይታችሁ መግዛት ይቻላል፣ ከሰከንድ ማርኬቱም ከሪል ስቴቱም ላይ ማለት ነው። እንደ ኢንቨስትመንት ብራችሁን ኢንቨስት ማድረግ ለምታስቡ ግን እንደዚህ ፕሮግረስ ላይ ያሉ ቤቶችን ካምፓኒ ፕሮፋይል በደንብ አይታችሁ ምን ያክል ቤቶችን አስረክቧል፣ በምን ያክል ጊዜ የሚለውን ትክክለኛ መረጃውን አይታችሁ ፕሮጀክት ማኔጅመንታቸው ምን ይመስላል የሚለውንም በደንብ አጣርታችሁ በ3 ዓመት ውስጥ በትክክለኛ መንገድ የሚያስረክብ ካምፓኒ ላይ
ኢንቨስት ማድረግ አሁን ባልነው መሰረት በትክክለኛ መንገድ አዋጭ ነው እንላለን። የባለ 3 መኝታ ቤቱን እንግዲህ በዚህ መንገድ ለማየት ሞክረናል። ባለ 2 መኝታ ቤት እንግዲህ አሁን ሁዳ ኢንጂነሪንግ እየሸጠ ካለው ላይ ነው አሁንም ሳምፕል ማነሳላችሁ። 105 ካሬ ሜትር ባለ 2 መኝታ እየተሸጠ ነው ያለው። በኖርማል ኢንስቶልመንት አብሮ በድርጅቱ ስኬጁል መሰረት የምትሄዱ ከሆነ አሁን 13 ሚሊዮን ብር ነው የሚሆነው አጠቃላይ ዋጋው። የዚህን 10% ከፍላችሁ 15% ከፍላችሁ አብራችሁ በኢንስቶልመንት መሄድ ትችላላችሁ። ነገር ግን ካሽ ላላችሁ ሰዎች ይሄ ቤትም አጠቃላይ 8 ሚሊዮን 500 ሺህ ብር ነው በካሽ የሚሸጠው 35%ቱን ኦፍ ሲደረግ ማለት ነው። ስለዚህ ቦሌ ላይ 8 ሚሊዮን 500 ሺህ ብር ከፍላችሁ ባለ 2 መኝታ ቤት 2 መኝታ ያለው 2 ባልከኒ ያለው 2 ባዝሩም ያለው የሰራተኛ ክፍል ተጨማሪ ያለው ቤት በ8 ሚሊዮን ብር የእናንተ ማድረግ ትችላላችሁ። ይሄን ቤት ከ3 ዓመት በኋላም ስንረከበው በተመሳሳይ ከባለ 3 እኩል እንኳን 3 ሚሊዮን ብንጨምርበት ለፉል ፊኒሽንግ ለማድረግ ይህም ቤት አጠቃላይ እንግዲህ በ11 ሚሊዮን ብር በ12 ሚሊዮን ብር የግላችን ሆነ ማለት ነው ከ3 ዓመት በኋላ። አሁን ላይ ባለ 2 መኝታ ቤቶች እስከ 120 ካሬ ያሉት ቦሌ ላይ እየተሸጡ ያሉት ከ17 ሚሊዮን ብር ጀምሮ እንደየ አካባቢው እንደ ሰራውንዲንጉ እንደ ኔበርሁዱ ዲፔንድ ሆኖ ቢለያይም ሚኒመም እንግዲህ ከ17 ሚሊዮን ብር ጀምሮ እስከ 21 እስከ 20 ሚሊዮን ብር እየተሸጡ ነው ያሉት ባለ 2 መኝታ ቤቶች ማለት ነው ከሰከንድ ማርኬቱ ላይ። ስለዚህ ከ3 ዓመት በኋላ እነዚህ ቤቶች ምን ያክል ትርፍ አላቸው የሚለውን እንግዲህ ልክ ስሪ ቤድሩም እንደሰራ ነው መሰረት ከኦልሞስት በጥፍ ደረጃ ማግኘት እንችላለን ያወጣነውን ብር ማለት ነው። ስለዚህ ኢንቨስት ስታደርጉ እነዚህን ፓራሜትሮችን በደንብ አይታችሁ ካምፓኒ ፕሮፋይል በደንብ አይታችሁ ቤት ማግኘት ትችላላችሁ። ስለዚህ በዚህ ኢንቨስትመንት አይዲያ መሰረት እንግዲህ ምን አይነት ካምፓኒዎች ላይ ኢንቨስት እናድርግ የሚለውን ለመመለስ እንግዲህ የተለያዩ የቤት አማራጮች የሚሰሩ ድርጅቶች አሉ ከተማ ውስጥ እንደሚታወቀው። ስለዚህ የቱ ጋር ብንገዛ አዋጭ ነው የሚለውን እንደ ኢንቨስትመንት እየደወላችሁ በቂ መረጃ ማግኘት ትችላላችሁ። ከስር በምናስቀምጠው ስልክ መደወል ትችላላችሁ። በቀጣይም ደግሞ እንግዲህ ዛሬ ያወራናቸውን ያለቁ ቤቶችን ደግሞ በምን አይነት ዋጋ እንግዛ፣ ምን አይነት ካሬዎች፣ ምን አይነት ቤቶች አሉ የሚለውን አስገዳጅ ሆኖባችሁም ያለቀ ቤት መግዛት ለምትፈልጉ ሰዎች ደግሞ በተለየ ቪዲዮ እናቀርብላችኋለን። የተለያዩ መረጃዎች እንዲደርሷችሁ እንግዲህ ቻናላችንን መግቢያችን ላይ እንዳልነው ሰብስክራይብ እያደረጋችሁ ተቀላቀሉን። እናመሰግናለን።